1934, the Justice Department takes control of Alcatraz Island, a former military prison sitting just over a mile from the city of San Francisco. በረዷማ ውሃና ጠንካራ ጅረቶች ባሉት የባህር ወሽመጥ መሃል በአውሮፓውያኑ አቆጣጠር በ1912 አንድ ትልቅ ባለ 3 ፎቅ እስር ቤት ህንጻ ተገንብቶ ከ8 ዓመት በኋላ ህንጻው ሙሉ በሙሉ በወንጀለኞች ተሞላ። ከዛሬ 50 ዓመታት በፊት ደግሞ ከዚህ ማረሚያ ቤት በአነጋጋሪ ሁኔታ እስረኞች አመለጡ። በዚህ የተነሳ ይህ አልካትራዝ ተብሎ የሚጠራው ማረሚያ ቤት ተዘግቶ ለዓመታት ከሳን ፍራንሲስኮ የቱሪስት መዳረሻዎች አንዱ ሆኖ አገልግሏል። ለመሆኑ በዚህ ረጅም የሽቦ አጥር 6 የመቆጣጠሪያ ማማዎች ባሉትና በባህር ከተከበበ ጥብቅ እስር ቤት ወንጀለኞቹ እንዴት ጥሰው ወጡ? ሰላም ጤና ይስጥልኝ የተወደዳችሁ የሐረር ግሎባል ኔትወርክ የዩቲዩብ ገጽ ተከታታዮቻችን፣ በዛሬው መሰናዷችን አልካትራዝ ተብሎ ከሚጠራው ማረሚያ ቤት በሚያስደንቅ ሁኔታ ስላመለጡ ታራሚዎች ያዘጋጀነውን መሰናዶ ወደ እናንተ እናቀርባለን። ቆይታችሁና አብሮነታችሁ ከኛ ጋር ይሁን። Alcatraz, a high-security prison built of concrete and steel on an island surrounded by the frigid waters of San Francisco Bay. እንደ አውሮፓውያኑ አቆጣጠር ሰኔ 12 1962 ዓመተ ምህረት ማለዳ ላይ በአሜሪካው የአልካትራዝ እስር ቤት ውስጥ የነበሩት ፍራንክ ሞሪስ፣ ጆን አንግሊን እና ወንድሙ ክላረንስ አንግሊን ከክፍላቸው ባለመውጣታቸው ተረኛው ፖሊስ ሊያረጋግጥ ወደ ክፍላቸው ገባ። ክፍላቸውን ሲመለከት ሶስቱም መተኛታቸውን አስተዋለ። ከዚያም ወደ ፍራንክ ሞሪስ ክፍል ጠጋ ብሎ ለመቀስቀስ በማሰብ በያዘው ዱላ ጭንቅላቱን ነካ አደረገው። የፍራንክ ጭንቅላት ካልጋው ላይ ወደቀ። ተረኛ የነበረው የጥበቃ ጓድ በድንጋጤ ልቡ በአፉ ልትወጣ ደረሰች። ምናልባትም እስረኛውን እንደገደለው ሳይሰማው አልቀረም። የሆነው ግን እርሱ እንዳሰበው ሳይሆን ሶስቱም እስረኞች ከእስር ቤቱ ወጥተው አምልጠዋል። አልጋቸው ላይ እንደተኙ መስሎ የተቀመጠው በሰው የራስ ቅል ቅርጽ ከወረቀት እየተሰራ ነው። በእስር ቤቱ ቀውስ ሆነ። እንዴት ከዚህ ጥብቅ እስር ቤት ውስጥ ሊያመልጡ ቻሉ? ታራሚዎቹ ተብጠርጥረው ሲፈተሹ አለን ዌስት የተባለ ታራሚ በተመሳሳይ ከወረቀት የተሰራ የራስ ቅል በክፍሉ ውስጥ ተገኘ። ይህ ማስረጃ እርሱም ከሶስቱ እስረኞች ጋር ለማምለጥ አሲሮ እንደነበር አሳይቷል። እነዚህ ወንጀለኞች ረጅም የሽቦ አጥር 6 የመቆጣጠሪያ ማማ ያሉትን በባህር የተከበበ ጥብቅ እስር ቤትን እንዴት ጥሰው ወጡ? ከእስር ቤቱ ቢወጡም እንኳ የሳን ፍራንሲስኮ ቤይ ውቅያኖስን እንዴት አቋረጡ? በሕይወት ተርፈዋል ወይስ ሞተዋል? It's one of the enduring mysteries of Alcatraz, and one that may never be solved. ፍራንክ ሞሪስ ከ13 ዓመቱ ጀምሮ እስር ቤት መግባት መውጣትን ልማዱ ያደረገ ወንጀለኛ ነው። ወደ አልካትራዝ ከመላኩም በፊት በተደጋጋሚ ከእስር ቤት በማምለጥ ቅጽል ስም ማፍራቱን ዶሴው ያስረዳል። ወንድማማቾቹም ቢሆኑ በአሻንጉሊት ሽጉጥ ባንክ ዘርፈው በቁጥጥር ስር ሲውሉ ከእስር ቤት ለማምለጥ ሙከራ በማድረጋቸው ነበር በዚህ በውሃ በተከበበ በተገለለ እስር ቤት ፍርዳቸውን እንዲጨርሱ የተላኩት። ሰኔ 12 1962 ከአልካትራዝ እስር ቤት ያመለጡ 3ቱ እስረኞች አልተያዙም። የፍራንክ ሞሪስና የአንግሊን ወንድማማቾች ዕጣ ፈንታ አሁንም እንቆቅልሽ ሆኖ ቀርቷል። ድፍረት፣ ዘዴና ቁርጠኝነት የተሞላበትና ከአሜሪካው ጥብቅ እስር ቤት የማምለጣቸው ታሪክ አስገራሚነቱን ቀጥሏል። በወንጀል ዓለም ውስጥ በጣም የሚፈራው የአልካትራዝ እስር ቤት ደሴት ላይ የተገነባ ነው። ዘሮክ የሚል ቅጽል ስም ተሰጥቶት የነበረው የፌዴራል ማረሚያ ቤት በአሜሪካ በጣም አደገኛ ወንጀለኞች የሚታሰሩበት የማይበገር ምሽግ ተደርጎም ይወሰድ ነበር። ሰኔ 12 1962 መጀመሪያ ላይ 3 ሰዎች የማይቻል ነው ተብሎ የታሰበውን አሳኩም። ከማይበገረው እስር ቤት አመለጡ። Bank robbers disappeared from Alcatraz prison. The greatest prison break in history. አልካትራዝ የተገነባው የባህር ወሽመጥ መግቢያን ለመጠበቅ የባህር ኃይል መከላከያ ምሽግ እንዲሆን ተብሎ ነበር። በዩናይትድ ስቴትስ የእርስ በርስ ጦርነት ወቅት ፈጣን ቀዝቃዛ ጅረቶች ያሉባት ደሴት በመሆኗ የተማረኩ የኮንፌዴሬሽን እስረኞች ታጉረውበት ነበር። በአኛው ክፍለ ዘመን መጀመሪያ ላይ ደግሞ እንደ ወታደራዊ እስር ቤት እንደገና ተገንብቷል። እንደ አውሮፓውያኑ አቆጣጠር በ1930ዎቹ
ዩናይትድ ስቴትስ በግዛቷ ውስጥ የተስፋፉትን የተደራጁ ወንጀሎች ለመቋቋም ስትሞክር የፍትህ ቢሮ እስር ቤቱን ተቆጣጠረው። ከፌዴራል እስር ቤት በጣም አስፈሪ የሚባሉ ወንጀለኞች ወደ አልካትራዝ መግባት ጀመሩ። ከታዋቂዎቹ እስረኞች መካከል ታዋቂዎቹ ወንበዴዎች አል ካፖን፣ ሚክ ኮሄንና ጆርጅ ማሽንገን ኬሊ እንዲሁም ነፍሰ ገዳዩና በኋላ ላይ የአልካትራዝ በርድማን በመባል የሚታወቀው ሮበርት ስትሮድ ይገኙባቸዋል። ዓላማውም በጣም ጨካኞችና አስጨናቂ ወንጀለኞች ተራ እስር ቤት ውስጥ እንዳይታሰሩ ለማድረግ ነው። Living hell for high-risk and high-profile troublemakers. Men like Al Capone, Machine Gun Kelly, and the Birdman, Robert Stroud. ፍራንክሊን ሞሪስ በ11 ዓመቱ ነበር ወላጆቹን ያጣው። በ13 ዓመቱ የመጀመሪያ ወንጀሉን የፈጸመው ሞሪስ አብዛኛውን ሕይወቱን በተለያዩ የማረሚያ ተቋማት ውስጥ አሳልፏል። በጣም ብልህ ነው ተብሎ የሚታሰበው ሞሪስ ልምድ ያለው ወንጀለኛም ነበር። ከአደንዛዥ ዕፅ፣ ከጦር መሳሪያ ዘረፋና እስከ እስር ቤት የማምለጥ የሚደርስ ክስም አለበት። ጥር 1960 ከሉዊዚያና ግዛት ማረሚያ ቤት ካመለጠ በኋላ ወደ ዘሮክ ተላከ። አልካትራዝ እንደደረሰ ግን እንዴት ማምለጥ እንዳለበት ማሰብ ጀመረ። ባንክ የዘረፉት ወንድማማቾቹ ጆን እና ክላረንስ አንግሊን እንዲሁም ከ1957 ጀምሮ በአልካትራዝ እስረኛ የነበረው አለን ዌስት የሚገኙበት ህንጻ ውስጥም ታሰረ። ሁሉም ቀደም ሲል በነበራቸው የእስር ቤት ህይወት ይተዋወቁም ነበር። የታሰሩበት ክፍል የተቀራረበ ስለነበር ምሽት ላይ እርስ በርስ መነጋገር ችሏል። ሞሪስ መሪያቸው ሆነ። አራቱም እስረኞች ለማምለጥ ድፍረት የተሞላበት እቅድ ማዘጋጀት ጀመሩ። በጥቂት ወራት ውስጥ ከማጠቢያቸው በታች ባለው የአየር ማስተንፈሻ ዙሪያ ያለውን በጨው የተጎዳውን ኮንክሪት እየደረመሱ ወጡ። ከመመገቢያ አዳራሻቸው የተሰረቁ የብረት ማንኪያዎችን፣ ከቫኪዩም ክሊነር ሞተር የተሰራውን መሰርሰሪያና የተጣሉ መጋዞችን በመጠቀም ጥበቃ ወደማይደረግለት ኮሪደር አመለጡ። Over the course of 15 months, the Anglins tapped into their resourcefulness, creatively assembling the assets they would need to escape Alcatraz undetected. በሚሰረስሩበት ወቅት ድምጽ እንዳይሰማ ሙዚቃ ለእስረኞች በሚከፈትበት ወቅት ይሰረስራሉ። በተመሳሳይ ሰዓት ሞሪስ አኮርዲዮኑን ይጫወትም ነበር። ወደ ኮሪደሩ ለመግባት የሚያስችል ትልቅ ቀዳዳ ከፈጠሩ በኋላ ባዶ ወደ ሆነው የእስር ቤቱ ጣሪያ በመውጣት ሚስጥራዊ ክፍል አዘጋጁ። ቀዳዳውን ለመሸፈን ከእስር ቤቱ ቤተ መጻሕፍት መጽሔቶችን ተጠቅመው ብረት የሚመስሉ መሸፈኛዎችን ሰሩ። ጣሪያ ላይ ባዘጋጁት ክፍል ከገቡም በኋላ ከ50 በላይ በሚሆኑ በተሰረቁ የዝናብ ካፖርት በመጠቀም 182 በ426 ሴንቲሜትር የሆነ ጊዜያዊ የፕላስቲክ ጀልባና የአደጋ ጊዜ ጃኬት ሰሩ። ላስቲኩን የእስር ቤቱን ትኩስ የእንፋሎት ቧንቧዎች በመጠቀም አቀለጡት። መቅዘፊያዎችን ደግሞ ከእንጨት አዘጋጁ። ሲሰሩ ጠባቂዎች እንዳይደርሱባቸው በምሽት የፍተሻ ጊዜ እንዳይያዙ አንድ መላ ዘየዱ። የጭንቅላታቸውን ቅርጽ ከሳሙና ከጥርስ ሳሙናና ከመጸዳጃ ወረቀት ቀርጸው አልጋ ውስጥ የተኛው አስመስለው ያስቀምጣሉ። እውነተኛ እንዲመስሉ ደግሞ ከእስር ቤቱ ጸጉር ቤት ውስጥ እውነተኛ ጸጉር ሰብስበው ተጠቅመዋል። ከዚያም አልጋቸው ውስጥ ያስቀምጧቸዋል። ልብሶችንና ፎጣዎችን ከብርድ ልብሶቻቸው ስር በመክተት የተኙ ያስመስላሉ። ጊዜያዊ የማምለጫ መሳሪያቸውን ሲያዘጋጁ መውጫውንም ይፈልጉ ነበር። የቧንቧ መስመሮችን እንደ መንሰላል በመጠቀም 9 ሜትር ወደ ላይ በመውጣት ከአንድ ዘንግ ላይ ያለውን የአየር ማቀዝቀዣ ከፈቱት። ያልተከፈተ ለማስመሰል ከሳሙና የተሰራ ክዳን ተጠቀሙ። በመጨረሻም ሰኔ 11 1962 ምሽት ላይ የረቀቀ እቅዳቸውን ተግባራዊ ለማድረግ ተዘጋጁ። On the sliding front doors. Instead, they work on the ventilation grills in the back of their cells. ሞሪስ እና ሁለቱ የአንግሊን ወንድማማቾች ዘበኞችን ለመሸወድ አልጋቸው ውስጥ የሚያስቀምጧቸውን ጭንቅላቶች ትተው ባዘጋጁት የግድግዳ ቀዳዳ ወጡ። ዌስት በፍጥነት መውጣት ባለመቻሉ ሌሎቹ ጥለውት ሄዱ። ወደ እስር ቤቱ ጣሪያ ላይ ወጥተው ጊዜያዊ ጀልባቸውን ተሸክመው ሮጡ። በውሃ መውረጃ ቱቦ ወርደው የእስር ቤቱን ጓሮ አቋርጠው 2 ተከታታይ 4 ሜትር የሚጠጋ የሽቦ አጥሮችን ከፍተው ከደሴቱ ሰሜናዊ ምስራቅ ባህር ዳርቻ ቁልቁል ተወረወሩ። በውሃው ዳርቻ ላይ ጀልባቸውን ነፍተው ወደ ውሃው ዘልቀው ጠፉ። በሚቀጥለው ቀን ጠዋት
በመትካቸው ያስቀመጡት ጭንቅላት እስኪገኝ ድረስ የማንቂያ ደውሉ አልተደወለም። ደሴቲቱ በእስር ቤት ውስጥ የሚሰሩ የጥበቃ ሰራተኞች ቤተሰቦችም መኖሪያ ነበረች። በጊዜው በአልካትራዝ ጠባቂ የነበረው የጆሊን ቤቢያክ አባት የማንቂያውን ደውል አሰማ። በ2013 ለቢቢሲ ዊትነስ ሂስትሪ ስትናገር ስነቃ ደውሉ እየተደወለ ነበር። በጣም ጆሮ የሚወጋ እጅግ በጣም የሚጮህ አሰቃቂና አስፈሪ ነበር ስትል ተናግራለች። የእስር ቤቱን የመኮንኖች ማረፊያ ጨምሮ በሁሉም ሕንፃዎች ላይ ከፍተኛ ፍተሻ ለማድረግ ማረሚያ ቤቱ ወዲያውኑ ተዘግቷል። የጆሊን አባት በመቶዎች ከሚቆጠሩ የሕግ አስከባሪዎች ጋር በአካባቢው ለቀናት ከፍተኛ ፍተሻ ማድረግ ጀመሩ። ሰኔ 14 ቀን የባህር ጥበቃ አባላት ከእስረኞች መቅዘፊያዎች አንዱን አገኙ። በተመሳሳይ ቀን ላስቲክ ውስጥ የታሸጉ የአንግሊንስ የግል ዕቃዎችም ተገኙ። ከ7 ቀናት በኋላ የጀልባው ቁርጥራጮች በጎልደን ጌት ድልድይ አቅራቢያ ተገኘ። በቤት ውስጥ ከተሰራው የነፍስ አድን ጃኬቶች መካከልም አንዱ ተገኘ። 3ቱ እስረኞች ግን ዳግመኛ ላይገኙ ጠፉ። Working their way around the island allowed the escapees to avoid the only active guard tower on Alcatraz, on the east side of the island. እስረኞቹ ከእስር ቤት ቢያመልጡም ባለስልጣናቱ እስረኞቹ ደሴቲቱን ለቀው ለመውጣት ሲሞክሩ ውሃ ውስጥ ሳይሞቱ አልቀሩም የሚል መደምደሚያ ላይ ደርሷል። የእስር ቤቱ አዛዥ ሪቻርድ ዊላርድ በ1964 በቢቢሲ ቃለ መጠይቅ ሲደረግለት ተመሳሳይ አመለካከት ነበረው። አዎ እኛ አልተሳካልንም፣ እነሱም ግን ደረታቸውን ነፍተው አልቀሩም። በጣም እርግጠኛ ነኝ እኛ ባይሳካልንም ከአልካትራዝ አመለጥኩ ብሎ ደረቱን የሚነፋ ሰው የሚኖር ይመስላል ብለዋል። እስረኞቹ ካመለጡ ከአንድ ዓመት በኋላ የአልካትራዝ እስር ቤት በ1963 ተዘጋ። ይህ የሆነው የማረሚያ ቤቱ ግንባታ እያሽቆለቆለ በመምጣቱና ለማስተዳደር የሚወጣው ወጪ ከፍተኛ መሆኑ እንደ ምክንያት ቢቀርብም የእስር ቤቱ አስከፊ አገዛዝም ለረጅም ጊዜ አከራካሪ ሆኖ ቆይቶ ነበር። እንደ አውሮፓውያኑ አቆጣጠር በ1939 የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ፍራንክ መርፊ ተቋሙ በእስረኞች መካከል መጥፎ አመለካከትን የሚገነባ ለስነ ልቦና ምቹ ያልሆነ በማለት ሊዘጉት ሞክረው ነበር። የማያባራው ሁኔታን መቋቋም ባለመቻል ለዓመታት እስረኞች ራሳቸውን አጥፍተዋል ወይም የአካል ጉዳት ደርሶባቸዋል። እናም በ1960ዎቹ አሜሪካ ከቅጣት ይልቅ እስረኞችን ወደ ማነጽ ፊቷን አዞረች። 3ቱን ያመለጡ እስረኞች በባህር ወሽመጡ ውስጥ አስክሬናቸው ባይገኝም በ1979 በሕጋዊ መንገድ ሞተዋል ተብሎ የተደመደመ ሲሆን ኤፍቢአይም ጉዳዩን ዘግቶታል። ነገር ግን ከመላምት ባሻገር እስካሁን በእርግጠኝነት የት እንዳሉ አይታወቅም። እነርሱን የበላ ጅብም እስካሁን አልጮኸም። በሕግ ሞተዋል በተባሉበት ዓመት ኤስኬፕ ፍሮም አልካትራዝ የተሰኘው ፊልም ለእይታ በቃ። ክሊንት ኢስትውድ ደግሞ ፍራንክ ሞሪስን ወክሎ ተጫወተ። በ1962 ካመለጡበት ጊዜ አንስቶ ታይቷል የሚል እንዲሁም ከነርሱ የተላከ መልእክት የሚል ነገር ተደጋግሞ ቀርቧል። እንደ አውሮፓውያኑ አቆጣጠር በ2018 የሳን ፍራንሲስኮ ፖሊስ ከ5 ዓመታት በፊት ከአንድ ሰው ሚስጥራዊ ደብዳቤ እንደተላከለት ገለጸ። ጆን አንግሊን ነኝ ይላል ግለሰቡ። ደብዳቤው ሰኔ 1962 ዓመተ ምህረት ከአልካትራዝ አምልጫለሁ። አዎ ሁላችንም በዚያ ምሽት አሳክተነዋል ይላል ደብዳቤው። ሰዎቹ ራሳቸውን ደብቀው እንደኖሩም ገልጿል። ፍራንክ ሞሪስ ጥቅምት 2005፣ ክላረንስ አንግሊን ደግሞ በ2008 እንደሞቱም ተነግሯል። ደብዳቤውን የጻፈው ሰው የካንሰር ሕክምና ለማግኘት ሲል ራሱን አሳልፎ እንደሚሰጥ ያትታል። ኤፍቢአይም ደብዳቤውን ደጋግሞ አጥንቷል። ነገር ግን ትክክለኛ መሆኑን ወይም አለመሆኑን ማረጋገጥ አልቻለም። With no definitive proof that the brothers lived or died, the truth remains elusive. አሁንም ጉዳዩን የአሜሪካ ፍትህ መስሪያ ቤት ክፍት አድርጎ እየተከታተለው ይገኛል። በ2022 3ቱ የጠፉ የአልካትራዝ እስረኞች በሕይወት ካሉ በአሁኑ ወቅት ምን ሊመስሉ እንደሚችሉ የሚያሳዩ ምስሎችንም አውጥቷል። ስለ እነርሱ ማንኛውንም መረጃ ያለው ሰው እንዲያሳውቀውና ጉዳዩን ለመጨረሻ ጊዜ ለመዝጋት እንደሚፈልግም አስታውቋል።
ዶናልድ ትራምፕ ለሁለተኛ ጊዜ የስልጣን ዘመን ወደ ዋይት ሃውስ ከተመለሱም በኋላ አሜሪካንን ብሎም ዓለምን ያነቃቁ ውሳኔዎችን አሳልፈው ተግባራዊ እያደረጉ ይገኛል። ትራምፕ በተለይ በአገራቸው አሉ ያሏቸውን ሕገወጥና ወንጀለኛ ስደተኞችን በመያዝ ከአገራቸው ለማስወጣት የሚያስችለውን ትዕዛዝ የፈረሙት ስልጣን እንደያዙ ሳይውሉ ሳያድሩ ነበር። በዚህም የኢሚግሬሽን መኮንኖችና የጸጥታ ኃይሎች በየቦታው አሰሳዎችን በማድረግ በርካታ ሰነድ የሌላቸውን ስደተኞች በመያዝ ወደ እስር ቤት ወስዷል። ይህም የተያዙትን ስደተኞች የማቆያ ቦታ ጥበት ፈጥሯል። ይህንንም ለመቅረፍ ፕሬዝዳንት ዶናልድ ትራምፕ ከዓመታት በፊት ተዘግቶ ስራውን አቁሞ የነበረውን አስፈሪውን አልካትራዝ የተሰኘውን እስር ቤት ዳግመኛ ተከፍቶ አደገኛ ወንጀለኞች እንዲታሰሩበት ትዕዛዝ መስጠታቸው ይታወሳል።